ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ወደ ሁነት መረጃችን አልፈናል። ጊፍት ሪል ስቴት ለገሃር በሚገኘው ሁለገብ የቤት ግንባታ ፕሮጀክቱ ላይ የትንሳኤ በዓልን ምክንያት በማድረግ ታላቅ የሽያጭ ዘመቻ በይፋ አስጀምሯል። የሽያጭ ኤክስፖ ከመጋቢት 19 ቀን እስከ ሚያዝያ 19 ቀን ለአንድ ወር የሚዘልቅ እንደሆነም ተሰምቷል። ባልደረባችን ሃይማኖት ወርቁ ይህንን የተመለከተ ጥንቅር አላት፣ እንደሚከተለው ታቀርበዋለች። ጊፍት ሪል ስቴት በለገሃር በሚገኘው ሁለገብ የቤት ግንባታ ፕሮጀክቶች ላይ የትንሳኤን በዓል ምክንያት በማድረግ ታላቅ የሽያጭ ዘመቻን አስጀምሯል። ይህ የሽያጭ ዘመቻ እንግዲህ ደንበኞች ጥራት ያለው ቤቶችን በልዩ ቅናሽና በምቹ በሆነ ያከፋፈል ሁኔታ እንዲያገኙ ታስቦ የተዘጋጀ ስለመሆኑ ተገልጿል። እኛም በዛሬው የኢትዮ ቢዝነስ ቆይታችን ይህ የሽያጭ ዘመቻ ምን ነገሮችን አካቷል የሚለውን በስፋት እንመለከታለን። አብራችሁን ቆዩ። ተገናኘንበት የዚህ ዓመት የአራተኛው ካምፔናችን ዘመቻ ነው። በስፋት የጀመርንበት ይሄንን ዘመቻ ከዚህ በፊት የነበሩትን በሶስቱ ኢቨንት ወይ ደግሞ ካምፔን ከ1000 ቤቶች በላይ ሸጠናል። ከዚህም ደግሞ በገንዘብ ከ6 ቢሊዮን ብር በላይ የሚያወጡ ሽያጮችን በማስመዝገብ ብዙ ደንበኞቻችንን ተጠቃሚ ያደረገ ድርጅት ነው። ይህን ለስምንተኛ ጊዜ የምናካሂደው ልዩ የፋሲካ ቅናሽ ሽያጭ ባለፉት 12 ወራት በተከታታይ እንዳደረግነው በተሻለ አማራጭና በተሻለ ዋጋ የመኖሪያና የንግድ ቤቶች ሽያጮቻችን ላይ የ15 በመቶ ታላቅ ቅናሽ ማድረጋችንን አሁንም ስንገልጽ በደስታ ነው። ሽያጭ ዘመቻዎችን ማድረግ ከጀመርን ኤግዛክትሊ 1 ዓመት አካባቢ እየሆነና ሁሉም የሽያጭ ዘመቻ ወይም ካምፔን የየራሱ ኔቸር ወይም የየራሱ አዳዲስ ነገር ኖሮት ነው እየመጣ ያለው። ይሄኛውም ከሌሎቹ ለየት የሚያደርገው አዲስ አይነት ያከፋፈል ሜተድ፣ እንደዚሁም ደግሞ ከዚህ በፊት ያልተለቀቁ የነበረ ወደ 1200 አካባቢ የሚሆኑ አዳዲስ ፕሮዳክቶችን እንደዚሁ ሪሊዝ አድርገናል ማለት ነው። ያከፋፈል ስርዓት፣ ዴሊቨሪ ታይም ላይ የተወሰነ ያስተካከልናቸው ነገሮች አሉ። በየካምፔኑ እንደምናደርገው ለዚህኛው ካምፔን ከ1200 በላይ አፓርትመንትና ሱቆችን የመኖሪያ አፓርትመንትና ሱቆችን ለሽያጭ አቅርበናል። ቅናሾች እንግዲህ ከአጠቃላይ ዋጋ ላይ እስከ 15% የሚሆኑ ቅናሾችን እንደዚሁ ሪሊዝ አድርገናል። ዛሬም እንደ ትናንቱ ጊፍት ሪል ስቴት ነገም ደግሞ እንደ ዛሬው በተከታታይ የሚሰራቸው ስራዎች አሉ። በምንሰራቸው የግንባታ ስራዎች በአገር ውስጥና በውጭ አገር የምትኖሩ ወገኖቻችን አዳዲስ ደንበኞች የዚህ የጊፍት ሪል ስቴት ልዩ ስጦታ ተጠቃሚ እንድትሆኑ በተለይም አዲሱ ወጣት ትውልድ እንደዚህ አይነት ሜትሮፖሊታን የሆኑ ቦታዎችን ቀድሞ መጥቶ መኖር ስለሚፈልግ ወላጆቻቸውም አገር ውስጥ ያላችሁም ደንበኞቻችን ውጭም አዳዲስ ደንበኞቻችን እድሉ እንዳያመልጣችሁ እንመክራለን።